መለኮት ወስቦ ወለከ ስብሐት ለዓለም ነሲአነ ከመለ ሕይወተ ነፍስ ይኩነነ ፈውሰ ዘተመጦነ ንስ ጸን እንዘ ንሴብሖ ለእግዚአብሔር አምላክነ ሃሌለከ ንጉሴ አምላክነ ዘበሰማያት ኢታበአነ እግዚኦ ውስተ መንሱት ተመጦነ እምሥጋሁ ቅዱስ ወእምደሙ ክቡር ለክርስቶስ ባርከከ ወሴብሕ ለስምከ ለዓለሙ ለዓለመ ዘበሰማያት ኢታበአነ እግዚኦ ውስተ መንሱት ወናእኩቶ የደልወነ ከመ ንሳተፍ ምስጢረ ክብርተ ወቅድስት ነግራሁ ኩሉ ዘሥጋ ይባርክ ለስሙ ቅዱስ ለዓለሙ ለዓለመ በሰማያት ታበአነ እግዚኦ ውስተ መንሱት አዳፌ ነፍስ ዳግመኛ ሁሉን የሚይዝ የጌታችን የመድኃኒታችን የኢየሱስ ክርስቶስን አባት እግዚአብሔርን እንማልዳለን። ልመናችንን አልናቀም አልተቆጣምና ይቅርታውንም ከኛ አላረቀምና አምላካችን እግዚአብሔር ይቅር ባይ ስለሆነ ጸልዩ። አዎን አቤቱ የሁሉ ጌታ ነህ። አዎን አቤቱ የሁሉ አምላክ ነህ። አዎን አቤቱ የሁሉ ንጉሥ ነህ። አዎን አቤቱ ሁሉን ያዝክ ነህ። አዎን አቤቱ ሁሉን የምትገዛ ነህ። አዎን አቤቱ ሁሉን የምታድን ነህ። አዎን አቤቱ የሁሉ መድኃኒት ነህ። አዎን አቤቱ ሁሉን የምትጠብቅ አንተ ነህ። አዎን አቤቱ ሁሉን የምትመግብ ነህ። አዎን አቤቱ በእውነት የሁሉ ገዥ ነህ። የልጅህን ሥጋ ከእኛ ሥጋ ጋር አንድ እንዳደረግክ የመሲህንም ደም ከእኛ ደም ጋር አንድ እንዳደረግክ እንዲሁ አንተን መፍራትን በልቡናችን በጎ አምልኮትህንም በሕሊናችን ጨምር። ሥጋውያን የምንሆን እኛ ግን የሥጋን ሕግ እናስባለን፣ የሥጋንም ሥራ እንሰራለን፣ በሥጋ መንገድም እንሄዳለን። አንተ ግን የመንፈስን ሥራ አስተምረን፣ የመንፈስንም ሕግ አስረዳን፣ የመንፈስንም መንገድ ምራን። እኛን ኃጥአንን ብትምረን ያን ጊዜ መሐሪ ትባላለህና። ጻድቃንን ግን ከሥራቸው የተነሳ ትምራቸዋለህ፣ እንደ ጽድቃቸውም ትሰጣቸዋለህ። የቀደመ በደላችንን አታስብብን፣ አቤቱ ይቅርታ ፈጥኖ ይደረግልን። ወደ አንተ እንጮኻለን፣ ወደ አንተ እናለቅሳለን፣ ወደ አንተ እንማለላለን። ወለዓለመ ዓለም
አቤቱ አምላካችን እግዚአብሔር ሆይ በስጋና በደም ታረቀን፣ በደላችንን ደምስስልን፣ ክፉን መንፈስ አርቅልን። በዚህ ሰዓት በልዩ ልዩ መከራና ፈተና ውስጥ ያሉ ወገኖቻችንን በያሉበት አስብልን። በቤተ መቅደሱ ዙሪያ ቆመው ያስቀደሱ የጸለዩ የለመኑ ልጆችን አንተ በበረከት ባርካቸው። ልመናቸውን ወደ ተቀበልላቸው፣ በደላቸውን ደምስስላቸው። ሰላምን ፍቅርንና አንድነትንም አድላቸው። በጸሎት በዚህ ገዳም እንዲያገለግሉ የጠራቸውን ወልደ ሰማዕትን ፍቅረ ሥላሴን ወለተ መድኅንን ወለተ ገብርኤልን በቸርነት ጠብቀ የአገልግሎት ዘመናቸውን ባርክልን። በጸሎት እንድናስባቸው የተማጸኑትን ማኅተመ ሥላሴን ብርሃነ ትንሣኤን ወለተ ትንሣኤን ብርሃነ መስቀልን ላይ ከብርሃንን ወለተ ሥላሴን አመተ ሥላሴን ወለተ ኪዳንን እሴተ ሩፋኤልን አምደ ጽዮንን አጸደ ማርያምን መንበረ ማርያምን ዕቁበ ሚካኤልን ተወልደ ብርሃንን ኪዳነ ማርያምን ወልደ ሩፋኤልን ገብረ ኪዳንን ወልደ አረጋይን ብርሃነ መስቀልን ወለተ ጻድቅን ገብረ ሥላሴን ብርሃነ መስቀልን ወለተ ጊዮርጊስን ኃይለ ሥላሴ ወልደ ገብርኤልን ወልደ ትንሣኤን ምረተ ማርያምን ሀብተ ሥላሴ ሀብተ ጊዮርጊስን ሰይፈ ሚካኤልን ክንፈ ሩፋኤልን ሰይፈ ሚካኤልን ሰይፈ ሥላሴን ጥበበ ሥላሴን አስካለ ማርያምን ወልደ ትንሣኤን ወልደ ገብርኤልን ወልደ ዮሐንስን ወለተ ሐናን ወለተ መስቀልን ወለተ ተክለ ሃይማኖትን ወለተ ሥላሴን ገብረ እግዚአብሔርን ወለተ ሚካኤልን ተክለ መድኅንን ተክለ ወልድን ፍቅረ ኢየሱስን ወለተ ጻድቅን ተወልደ ብርሃንን ኪዳነ ማርያምን አጸደ ማርያምን ዕቁበ ዳንኤልን በወለተ ሥላሴን ጥበበ ሥላሴን አስካለ ማርያምን ተክለ መድኅንን ገብረ እግዚአብሔርን ወለተ ሚካኤልን ወለተ ኢየሱስን ወለተ ኡራኤልን ፍቅርተ ማርያምን ኃይለ ጊዮርጊስን ተስፋ ማርያምን ተክለ ሚካኤልን ገብረ መድኅንን ገብረ ማርያምን ኃይለ ኢየሱስን ፍቅረ ማርያምን ፍሬ ሚካኤልን ልዑለ ሥላሴን ወለተ ገብርኤልን ወለተ ብርሃንን መቅደሰ ማርያምን ወለተ ምረትን ወለተ ሩፋኤልን ወልደ ዮሐንስን ተስፋ ኢየሱስን ምረተ ድንግልን ቀጠላ ጊዮርጊስን አስራተ ድንግልን ስርጉተ ገብርኤልን ጽጌ ማርያምን ወለተ ዮሐንስን ጸዳለ ማርያምን ከናፍረ ማርያምን ወለተ ሥላሴን ኃይለ ኢየሱስን ወልደ ትንሣኤን ወለተ ጻድቅን ወለተ ጽዮንን ዘራ ዳዊትን ፍቅርተ ማርያምን አመተ ሕይወትን ወለተ ማርያምን ስምረተ ድንግልን ወለተ ኢየሱስን ወለተ ማርያምን ፍቅርተ ማርያምን ጸዳለ ማርያምን ወለተ ሐናን ሰይፈ ሚካኤልን ወለተ ሩትን ወለተ ትንሣኤን ወለተ ማርያምን ወለተ ሥላሴን ወልደ አማኑኤልን ወለተ ማርያምን ወልደ ገብርኤልን አርያ ሥላሴን ትምህርተ መስቀልን ሀብተ ማርያምን ወልደ ዮሐንስን ወልደ ጊዮርጊስን ጽጌ ድንግልን እህተ ገብርኤልን ወለተ ዮሐንስን ሰብለ ድንግልን ስነ ጊዮርጊስን ተክለ ማርያምን ፍቅረ ማርያምን ወለተ ሰማዕትን ሀብተ ሥላሴን ኃይለ ጊዮርጊስን ገብረ እግዚአብሔርን ጽጌ ማርያምን ተክለ ድንግልን ዜና ገብርኤልን አጸደ ኢየሱስን በቸር ወለተ መድኅንን ገብረ እግዚአብሔርን በቸርነት ተጠብቅልን። ኦ እግዚኦ አይርፍ ነፍሳታ ግብርቲከ ወአእማቲከ ኩሎሙ ክርስቶሳውያን የጽጌ ማርያምንና የሴተ ድንግልን ነፍሳት በመንግስት አሳርፍልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነው። ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ዘላለሙ አሜን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለእመቤታችን ስግደት እንደሚገባ እሰግድልሻለሁ እሰግድልሻለሁ እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራዋ ከጫጉሏ እንደወጣ ከአንቺ ወጣ። እመቤታችን ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በእርሷ እንዳመሰግነሽ እኔም አመሰግንሻለሁ። የጠፋው በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስን ካንቺ ተወለደ። እመቤታችን ማርያም ሆይ ደስ ይበልሽ። እግዚአብሔር በነጣላት የሔዋን ጽኑ የሚጎዳ ማሰሪያ የተቆጠላት እመቤታችን ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ ማኅፀንሽ አደረ። እመቤታችን ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ጌታ ካንቺ ተወለደ። የተገለጸልን እመቤታችን ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰለት ቃል የሚባል እግዚአብሔር በአንቺ ባህሪ ከአንቺ ወለድ ዘንድ የወለደሽ እመቤታችን ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታዬ እናት እመቤታችን ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽ አማኑኤልን የወለድሽ እመቤታችን ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽልን እመቤታችን ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽልን እመቤታችን ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትም አገልጋይም ተብለሻልና እግዚአብሔር ባሪሽን ባሪ አድርጎ ባለሟል አይተሻልና እመቤታችን ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱ ከሚወደድ ልጅሽ ኃጢአታችንን ያስተሰርይ ዘንድ ለምኝልን። ታምሪያ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ሁሉ ምስሌነ ለዓለመ ዓለም አሜን። ልመኗ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። ይህ ታምር ዮሐንስ ወልደ ነጎድጓድ በሰማይ የተመለከተው ስለ እመቤታችን የተፈጸመ ታምር ነው። ዮሐንስ እንዲህ አለ። ታላቅ ምልክት በሰማይ ታየ። እነሆ ፀሐይ ተጎናጽፋ ጨረቃን በእግሯ የተጫማች በራሷ ላይ ዘውድ የደፋች አንዲት ሴት ታየሁ አለ። ይህንንም ዮሐንስ ጌታ ኢየሱስ በዕፀ መስቀል ላይ ተሰቅሎ ሳለ ለእናቱ ለእመቤታችን እነሆ ልጅሽ የሆንሽ እርሱን እነኋት እናትህ ማርያም እናትህ ትሆን ዘንድ ብሎ አደራ ያቀረበላቸው ነው። እርሱ ዮሐንስ የእመቤታችንን የአገልጋይዋ ሊሆን ከፍቅሩ ብዛት የተነሳ ለእናቱ ለእመቤታችን ልጅ የሆናት ብሎ ሰጥቷታልና ሐዋርያቶችን በሲኖዶሳቸው የከበሩ ወንጌላውያንም በታቦቱ ፊት ያነሱ ዘንድ አዘዙ። እርሱ የመለኮት ቃል ይናገራልና። ይህንንም ዮሐንስ ፀሐይን ተጎናጽፋ ጨረቃን ከእግሯ በታች ሆኖ የእመቤታችንን ታምር ያየ ነው። እመቤታችን የተጎናጸፈችው ፀሐይ ግን ገደልና ዋሻ እንዲሁም ተራራና ኮረብታ የሚጋረደው የድንኳንና በዳስ እንዲሁም በአዳራሽ ውስጥ ሳይገባ እንደምንሰወረው እንደዚህ ዓለም ፀሐይ እንደምትሰወረው እንደዚህ ያለ ፀሐይ አይደለም። እመቤታችን ተጎናጽፋ ፀሐይን ከሰማይ ከኪሩቤል ላይ ተቀምጦ ባህሮቹ ጥልቆቹ ውስጥ የሚያበራ ነው። የተወደዳችሁ የወንጌል ልጆች ሆይ እንዲሁም በሥላሴ ስም የተጠመቃችሁ አምላክን በወለደች
በእመቤታችን ንጽሕት ድንግል የምትመኩ ነቢያት፣ ካህናት፣ ሐዋርያት የሚሆን በሕፀነ መለኮቱ የተቀመጠ ልዩ ሰማያዊ ምስጢር የተገለጸለት ስለ እመቤታችን የድንግልናዋን ክብር በዚህ የበለጠ ነገር ወይም ምስጢር ለወልደ ነጎድጓድ ልጁ የተገለጸለት ምስጢር አያችሁ፣ ሰማችሁ። ከአዳምና ከሔዋን ልጆች ወገን አምላክን ከወለደች መንፈሳዊ ከምትሆን ለብቻዋ ከእመቤታችን በስተቀር ይህንን አይነት ንጽህ ድንግልና ጌጥ ለማን ተሰጠ? እንደዚሁም ሁሉ የእመቤታችን የድንግልናዋ ንጽህ ባህሪ በእግዚአብሔር ዘንድ የሰለጠነ ነው። ከአብራኳም ከክብሯም የሚተካከለው የለም። ገናናና ከሰው ሁሉ ፍጥረትና ከመላእክትም ይልቅ እርሷ ክብርት ናት። ልብሷም ፀሐይ ነው፣ ከእግሯም በታች ጨረቃ ነው። የራሷ ዘውድም ከክብሯ ከከዋክብት ናቸው። የዓለም ሁሉ ንግሥት የምትሆን ከእመቤታችን በቀር ከዋክብት የተቀናጀ ጨረቃን የተጫማች ፀሐይን የተጎናጸፈች ሥጋን የለበሰች ሌላ ሴት በወዴትስ ትገኛለች? እንሆ ፀሐይን ጨረቃን በመዓልትና በሌሊት የሚፈራረቁባት ለሰው ልጆች ሕይወትን እንደሚሰጥ ሁሉ በዓለም ሁሉ ላይ በንጽህናዋ ባህሪ ጌታ በእርሷ ላይ አበራ። ስለ እርሱ ተፈጥሯልና። ፀሐይ ለሥጋዊ ፍጥረታት ሁሉ ጤንነትን፣ ሕይወትን ከሰማይ በታች ላሉ ዓላማትን ሁሉ ሊያበራ፣ ጨረቃም ለከዋክብት እንደዚሁ በሌሊት ያበራሉ። በዓለም ጌጥ ሊሆኗ ተፈጠሩ። እግዚአብሔር ሁሉ ታላላቅ ብርሃናትን ፈጥሮ ታላቅ ብርሃንን በቀን እንዲያሰለጥን ታናሹን ብርሃን ከዋክብት ጋራ በሌሊትም እንዲያበራ በኦሪት ዘፍጥረት ተናግሯልና። ልመኗ ክብሯ ለዘላለሙ በእውነት ለሁላችን ይደረግብን ለዘላለሙ አሜን። ከእመቤታችን ከቅድስተ ቅዱሳን ድንግል ማርያም ረድኤትና በረከት ያሳትፈን፣ በአማላጅነቷም ይቅር ይበለን። በሰላም እንዳሳደረ በሰላም ያውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስቶ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዪ ምሕረተ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። እግዚአብሔር ይባርካቸው። አረፍ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ቴዎፍሎስ ዶክተር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን ካሊፎርኒያ፣ ኔቫዳና አሪዞና ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እንዲሁም የሆተ ሰማይ መጥምቀ መለኮት የቅድስት አርሴማ ገዳም የበላይ ጠባቂ አባታችን መጋቢ አባ ወልደ ሰማያት የዚህ የደብራችን የብሉያትና የአዲስ ኪዳን መምህር ሊቀ አርድእት አባ ፍቅረ ሥላሴ፣ ወንድሞቼ ዲያቆናት፣ ሊቀ መዘምር ወንድማችን አገልጋያችን አባታችን አስተማሪያችን ይልማ ኃይሉ፣ አባቶቼ፣ እናቶች፣ ሕፃናት በእግዚአብሔር ሰላምታ እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ?
ቸርነቱ የበዛ ምሕረቱ የበዛ ቸሩ አምላካችን አባታችን ፈጣሪያችን እግዚአብሔር በእንደዚህ በአማረ ስፍራ እንድንሰባሰብ እንድንገናኝ የጠራን የመረጠን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። የጠራን የመረጠን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ድምጻችሁ እንዴት ነው? አዎ እግዚአብሔር አምላክ በእውነት አጠራሩ ድንቅ ነው። በዚህ ቦታ ላይ ባላሰብነው ባልጠበቅነው ይሆናል ብለን በማናስበው በምድር አሜሪካ ይህንን የመሰለ ገዳም ሰጥቶን እዚህ እንድንሰበሰብ እዚህ እንድናለቅስ እዚህ እንድንማጸን በእውነት ይህንን ቦታ ያዘጋጀልን አባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። አዎ በዚህ ችለት እኔና እናንተ እንደዚህ ባማረ በሞቀ ስፍራ ቁጭ ብለን ስንገለገል ድንቅ ነው። እግዚአብሔር አምላክ ደግሞ ይችንን ደግሞ እንደዚህ መሰብሰብ እንደዚህ ወደ ቅድስና ቦታ መሄድ እግዚአብሔርን አይደለም ለማገልገል ድምጹንም ለመስማት ቅዳሴውን ለመስማት መዝሙሩን ለመስማት እጣኑን ሽታ ለማሽተት ያልታደሉ ብዙ ወገኖቻችን አሉን። ግማሾቹ በስደት ግማሾቹ በስራት ግማሾቹ በህመም ግማሾቹ በተለያየ አጋጣሚ ሆነው ደግሞ ያሉና ግን እግዚአብሔር አምላክ ሁል ጊዜ እግራችን ወደ ቤተክርስቲያን ገስግሶ ቤቱን በረገጠ ቁጥር ሁሌ ልናመሰግነው ይገባል። ለምን ጤነኛ ሆነን በፊቱ ቆመን እንድናመሰግነው ስለፈቀደልን። ስለዚህ ይህንን ሁሉ ያደረገ የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ እንግዲህ ሲሰበስበን ደግሞ ዝም ብሎ አይደለም የሚሰበስበን። እግዚአብሔር ሲሰበስብ ልጆቹን ሊያስተምር ሊገስጸን ሊያስተምረን ነውና በዚህ ዕለት በዚህች ዕለት ዛሬ እግዚአብሔር አምላክ እኔንም እናንተንም እዚህ ቦታ ላይ የሰበሰበን እግዚአብሔር በእኔና በእናንተ ላይ በአባቶቻችን ላይ አድሮ ሊያስተምረን የፈለገው ነገር ይኖራልና እግዚአብሔር በብዙ ነገር ነው የሚያስተምረው። ከሚያስተምርበት መንገድ አንዱ ደግሞ መዝሙርም ነው። እግዚአብሔር በወንድማችን በሊቀ መዘምር ወንድማችን ይልማ አማካኝነት እግዚአብሔር ያስተምረናል። በመዝሙር እናመሰግነዋለን። ቀጥታ ወደ ወንድማችን ነው የምንሄደው። ወንድማችንን እግዚአብሔር አምላክ እዚህ ቦታ ላይ ያመጣልን እግዚአብሔር አምላክ የተመሰገነ ይሁን። እንደምን አደራችሁ ብፁዕ አባታችን፣ የተከበራችሁ ካህናት። ዛሬ እንግዲህ የምንዘምረው ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔን ማን ይሉኛል በሚል ርዕስ የመጀመሪያው መዝሙራችን ይሄንን ይሆናል ማለት ነው። ቀዳሚ ተከታይ ቀኝም ሆነ ግራ የለብንም አለ ከአባቴ ጋራ የለብንም አለ ከመንፈስ ቅዱስ ጋራ ጠፈርም መሰረት እኛው ነን እያለ ለሐዋርያቱ ጌታ አስተማረ። እሺ አንድ ጊዜ ቁጭ በሉ ልጆች። ኦኬ ኖ እሺ ኖ እዚህ ጋር ኖ እዚህ ነይ እዚህ ጋር ነይ። አዎ ነው እንዴ? እሺ እሺ እስቲ ሁላችሁም ቀዳሚ ተከታይ ቀኝም ሆነ ግራ በሉ። የለብንም አለ ከአባቴ ጋራ ጠፈርም መሰረት እኛው ነን እያለ
መሰረት እኛው ነን ያለ ለሐዋርያቱ ጌታ አስተማረ። ሐዋርያቱ ጌታ አስተማረ። አብረን ቀዳሚ ተከታይ ቀኝ ሆነ ግራ የለብንም ዓለም ከአባቴ ጋራ የለብንም ዓለም ከመንፈስ ቅዱስ ጋራ ጠፈር መሰረት እኛው ነን ያለ ለሐዋርያቱ ጌታ አስተማረ። ባህሪያችን ከቶ አይመረመርም ፍጡረኛን አይቶ ሊኖርም አይችልም። ሰማይና ምድርን ከዓለማቸው ጋር በቃሉ ትእዛዝ ሰራቸው እግዚአብሔር። ቀዳሚ ተከታይ ቀኝ ሆነ ግራ የለብንም ዓለም ከአባቴ ጋራ የለብንም ዓለም ከመንፈስ ቅዱስ ጋራ ጠፈር መሰረት እኛው ነን ያለ ለሐዋርያቱ ጌታ አስተማረ። ከቶ ወደ ሰማይ ቢወጣ ቢታስስ ማንም አይቻለው ከጸባዖት ሲደርስ። ከአራቱ እንስሳት ዓይኑን ከተሞሉ ሰው እንዴት ይደርሳል በደካማ ኃይሉ? ቀዳሚ ተከታይ ቀኝም ሆነ ግራ የለብንም ዓለም ከአባቴ ጋራ የለብንም ዓለም ከመንፈስ ቅዱስ ጋራ ጠፈር መሰረት እኛው ነን ያለ ለሐዋርያቱ ጌታ አስተማረ። የአብና የወልድ የመንፈስ ቅዱስ ማንም መርምሮ አያልፍልናቸውን በአንድነት ሦስትነት እንወደሳለን ባለመለያየት በፍጹም አንድነን። ቀዳሚ ተከታይ ቀኝም ሆነ ግራ የለብንም ዓለም አባቴ ጋራ የለብንም ዓለም ከመንፈስ ቅዱስ ጋራ ጠፈር መሰረት እኛው ነን ያለ ለሐዋርያቱ ከያስተማረ። ከቶ ወደ ሰማይ ቢወጣ ቢታስስ ማንም አይቻለው ከጸባዖት ሊደርስ። እልህ ቢዋኝም ባህር ውቅያኖስ ችሎታውን ያውቃል ከቦታው ሲመለስ። ቀዳሚ ተከታይ ቀኝም ሆነ ግራ የለብንም ዓለም
ከአባቴ ጋራ የለብንም ዓለም ከመንፈስ ቅዱስ ጋራ ጠፈር መሰረት እኛው ነን ያለ ለሐዋርያቱ ጌታ አስተማረ። እሺ ሁለተኛው መዝሙር ያው በምስባኩ ያው ክረምት በኢትዮጵያ ገብቷል። ስለሱ ነው የምንዘምረው። ከመዝሙረ ዳዊት የተወሰደ መዝሙር ነው። ለኃያሉ እግዚአብሔር እናቅርብ ምስጋና የሚለው መዝሙር ነው የምንዘምረው። ይሄ መዝሙር ሁላችሁ የምትችሉት ይመስለኛል። እስቲ ሁላችሁ ለኃያሉ እግዚአብሔር እናቅርብ ምስጋና፣ ለኃያሉ እግዚአብሔር እናቅርብ ምስጋና፣ እርሱን ለማመስገን ተፈጥረናልና፣ እርሱን ለማመስገን ተፈጥረናልና። ቀላል ነው አይደለም? ምን ነው ቀዘቀዛችሁ? ቅዝቃዜ ሆነው ወይንስ እናንተ ናችሁ የቀዘቀዛችሁ? እስቲ እጃችሁን እንዲያድርጉት ለምስጋና ብድግ ብንልም ጥሩ ነው ከአባቶች በስተቀር። እሺ እስቲ እጃችሁ እንዲያርጉት፣ እዛችሁ ደግሞ እንደዚች በሉ እስቲ እና ከፍ አርጉት ድምጻችሁን። እሺ ለኃያሉ እግዚአብሔር አይሰማም ድምጻችሁ። እናቅርብ ምስጋና እርሱን ለማመስገን ተፈጥረናልና፣ እርሱን ለማመስገን ተፈጥረናልና። ለኃያሉ እግዚአብሔር እናቅርብ ምስጋና፣ ለኃያሉ እግዚአብሔር እናቅርብ ምስጋና፣ እርሱን ለማመስገን ተፈጥረናልና፣ እርሱን ለማመስገን ተፈጥረናል። በተራራዎች ላይ ውኆች ይጮኻሉ፣ በነጎድጓድም ድምፅ ይደነግጣሉ። ምንጮችን ለቆላ ነፋስን ለሕይወት ስራ ትክክል ነው ግሩም ነው በእውነት። ለኃያሉ እግዚአብሔር እናቅርብ ምስጋና፣ ለኃያሉ እግዚአብሔር እናቅርብ ምስጋና፣ እርሱን ለማመስገን ተፈጥረናልና፣ እርሱን ለማመስገን ተፈጥረናልና። በተጠሙ ጊዜ የበረሃ አህዮች ፈጥነው ይሮጣሉ ወደ ንጹሕ ምንጮች። ለሰማይ ወፎች ምግባቸውን ሰጠ፣ ሁሉን በወገኑ ታስተናግዳለ። ለኃያሉ እግዚአብሔር እናቅርብ ምስጋና፣ ለኃያሉ እግዚአብሔር እናቅርብ ምስጋና፣ እርሱን ለማመስገን ተፈጥረናልና፣ እርሱን ለማመስገን ተፈጥረን። የተከልካቸውም የሊባኖስ ዝግቦች ሳርና ቅጠሉ የምድር አበቦች ያመሰግኑሃል በየተፈጥሯቸው። ውብና ድንቅ አድርገህ ስለሰራቸው ለኃያሉ እግዚአብሔር እናቅርብ ምስጋና፣ ለኃያሉ እግዚአብሔር እናቅርብ ምስጋና፣ እርሱን ለማመስገን ተፈጥረናልና፣ እርሱን ለማመስገን ተፈጥረናልና። አንተን ተስፋ አድርጎ ይኸው ሁሉ ፍጥረት ምግቡን ይጠብቃል የእጅህን በረከት። ፊትህን ስትሰውር ይደነግጣሉ
ፍጥረት ግን አዘንጋን አስታውሰን እያሉ ለኃያሉ እግዚአብሔር እናቅርብ ምስጋና ለኃያሉ እግዚአብሔር እናቅርብ ምስጋና እርሱን ለማመስገን ተፈጥረናልና እርሱን ለማመስገን ተፈጥረናልና ጨረቃ ፀሐይን በጊዜ አስልጥን አንዱን እያስገባ አንዱን ታስወጣለ ሐሩርና ቁሩን በሚዛን ልክትም በየመጠናቸው ትሰዳቸዋለ ለኃያሉ እግዚአብሔር እናቅርብ ምስጋና ለኃያሉ እግዚአብሔር እናቅርብ ምስጋና እርሱን ለማመስገን ተፈጥረናልና እርሱን ለማመስገን እስቲ ብቻችሁ ለኃያሉ ተፈጥረናልና እርሱን ለማመስገን ተፈጥረናልና ወደ ምስራቅ እዩ ወደ ፀሐይ መውጫ ድንግልን ክበቧት እንበል ሃሌሉያ ለአምላክ እናት ለአኝትም እልል እንበል እንዘምርላት ለአምላክ እናት ላዛኝትም እልል እንበል እንዘምርላት ወደ ምስራቅ እዩ ወደ ፀሐይ መውጫ ድንግልን ክበቧት እንበል ሃሌሉያ ለአምላክ እናት ላዛኝትም እልል እንበል እንዘምርላት ለአምላክ እናት ላዛኝትም እልል እንበል እንዘምር ወገኖች ተነሱ እናታችን መጣች ስሟን ስንጠራ መቼ ትቀራለች ያዘኑትን ልታጽናና ነይ ስንላት ትመጣለችና ያዘኑትን ልታጽናና ነይ ስንላት ትመጣለችና ወደ ምስራቅ እዩ ወደ ፀሐይ መውጫ ድንግልን ክበቧት እንበል ሃሌሉያ ለአምላክ እናት ላዛኝትም እልል እንበል እንዘምርላት ለአምላክ እናት ላዛኝትም እልል እንበል የቅኔው ማህሌት መዝሙሩ ሲጀምር ማርያም ትመጣለች በደመና ባየን ነይ
ስንል በሰዓታት ልትባርከን ትመጣለች በእውነት ስንል በሰዓታት ልትባርከን ትመጣለች በእውነት ወደ ምስራቅዮ ወደ ፀሐይ መውጫ ድንግልን ክበቧትን በላ ሃሌሉያ ለአምላክ እናት ላዛኝትም እልል እንበል እንዘምርላትም ለአምላክ እናት ላዛኝትም እልል እንበል እንዘምርላትም ፍልሰታ ሲጀመር ቃል ኪዳን ገብታለች የሌሊት ውዳሴ ነይን ታሰማለች ሕፃናቱን በበረከት ልትጎበኝ ትመጣለች በእውነት ወደ ምስራቅዮ ወደ ፀሐይ መውጫ ድንግልን ክበቧት እንበል ሃሌሉያ ለአምላክ እናት ላዛኝትም እልል እንበል እንዘምርላት ለአምላክ እናት ላዛኝትም እልል እንበል በፍጹም ቸርነት እንዲምረን ጌታ በአማላጅነትሽ ሆኝልን መከታ እናታችን አለኝታችን እንድናለን ድንግል አንቺን ይዝ እናታችን አለኝታችን እንድናለን ድንግል አንቺን ይዝ ወደ ምስራቅዮ ወደ ፀሐይ መውጫ ድንግልን ክበቧት እንበል ሃሌሉያ ላዛኝትም እልል እንበል እንዘምርላት ለአምላክ እናት ላዛኝትም እልል እንበል እንዘምር ለወንድማችን ላስተማራችን ለአባታችን ለሊቀ መዘምር ይልማ ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። ረጅም የአገልግሎት ዘመን ያድልልን። እግዚአብሔር አምላክ በሕይወት በጤና በእድሜ ይጠብቅልን። እግዚአብሔር አምላክ ለዚች ለቅድስት ቤተክርስቲያን ይልማንና ይልማን የመሰሉ ሰዎች ያስፈልጓታል። እንግዲህ ከልጅነታችን ጀምረን እየሰማን ያደግን ሁላችንም በእውነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እኔ እንደ አይከን ብዬ የምለው አገልጋይ ወንድማችን ዘማሪ ነው። ዘመን ያልቀየረው ጊዜ ያልቀየረው ገንዘብ ያልቀየረው ወንድማችን ነው። ብዙዎች በእውነት ዘምረው ነበረ። ብዙዎቹ ብዙ አገልጋዮች ነበሩ ዛሬ ነበሩ ተብሎ የሚጠሩ ማለት ነው። እሱ ግን
ከዘመን ዘመን ተሻጋግሮ ዛሬ ትውልዱን እያነጸ የሚገኝ ወንድማችን ነው። ወንድማችን እግዚአብሔር አምላክ ይጠብቅልን፣ ቤተሰቡንም ባሉበት ቦታ ሁሉ በእውነት በጤና በሕይወት ይጠብቅልን፣ ልጆቹንም እግዚአብሔር አምላክ ለቁም ነገር ያብቃልን። ከዚህ በመቀጠል ቀጥታ ወደ ዕለቱ ወንጌሉ ነው የምንሄደው። የዕለቱን ወንጌል አባ መጋቢ አባ ወልደ ሰማያት የዚህ የደብራችን የዚህ ገዳም የመጽሐፍ መምህር አባታችን የዕለቱን ወንጌል ያስተምሩናል። በእውነት በደንብ በጽሞና ሆናችሁ በእዝነ ልቦና እዚህ ድረስ መጠን ደክመን ዝም ብለን ነዳጅ አቃጥለን እንዳንሄድ በእውነት ፍሬ አፍርተንበት ከየትኛው ዛሬ ወንጌል ላይ ቅድም እንደሰማችሁት ዘሪው ሊዘራ ወጣ የሚለው ወንጌል ነው አይደለ? እስቲ እኔስ ከየትኛው ጋር ያለው ብለን ልቦናችንን በደንብ በጥልቀት እንድናየው በእውነት በደንብ አዳምጡ እናዳምጥ። ሁላችንም እግዚአብሔር አምላክ በአባታችን ላይ አድሮ ያስተምረናል። ለአባታችን እግዚአብሔር አምላክ ለሐዋርያት ለነቢያት ጥበቡን ማስተዋል የገለጸ ጥበቡን ማስተዋል ይግለጽላቸው። እኛም ደግሞ ሰምተን 30 60 100 ያማረ ፍሬ እንድናፈራ የልድያ ልቦና የገለጸ እግዚአብሔር አምላክ ልቦናውን ይግለጽልን። ወደ አባታችን ብፁዕ አባታችን ብፁዕ አቡነ ቴዎፍሎስ ዶክተር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ካሊፎርኒያ አሪዞና ኔቫዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በሎስ አንጀለስ የቅድስት ማርያም ጽርሐ አርያም ቅድስት ማርያም ገዳም መስራችና የበላይ ጠባቂ የዚህ ታላቁ ገዳማችን መስራችና መሪ ክቡር አባታችን አባ ፍቅረ ሥላሴ የዚህ ገዳም ሊቀ አርዲት፣ የተከበሩ ቀሲስ ሰሎሞን፣ የተከበሩ ሊቀ መዘምራን ይልማ፣ የተከበራችሁ ወንድሞች ዲያቆናት፣ የተከበራችሁ ምእመናንና ምእመናት አባቶችና እናቶች፣ አዛውንቶቹ፣ ወንድሞችና እህቶች፣ ወጣቶቹ ሁላችሁም በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። የባህሪያችን መገኛ የተፈጥሯችን ጥበበኛ የችግራችን መፍትሄ የመኖራችን ትርጉም የነፍሳችን ብርሃን የልቡናችን ደስታ የአእምሯችን እረፍት ገደብ የለሽ በደላችንን ይቅር እያለ እድሜ ለንስሐ እየቀጠለ ከዚህ ያደረሰን እስካሁን የጠበቀን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ ይክበር ይመስገን። አልቦ ዘያአብዮ ለዮሐንስም ትውልደ አንስት፣ ሴቶች ከወለዱት ዮሐንስን የሚበልጠው የለም። ሁላችሁም የምታውቁት ኃይለ ቃል ነው። በማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ የሚገኝ ሁላችንም የምናውቀው ጥቅስ ነው። እግዚአብሔር እንደፈቀደ ይህንን ኃይለ ቃል መነሻ አድርገን አናበዛም፣ ጥቂት እንነጋገራለን። የአባቶቻችን አምላክ ሁላችንም በረድኤት ይጎብኘን፣ ማስተዋሉን ይስጠን። ደክሟችኋል። ሰንበት አይተኛበትም። ቅዳሜ ከሰዓት በኋላ ምግብ አይበላም። ስርዓቱን ነው የምነግራችሁ። ለምን ከተባለ ክርስቲያኖች ቤተ ክርስቲያን ስለሚያድሩ የተፈጥሮ ሕግ እንዳያስገድዳቸውና ጸሎት አቋርጠው እንዳይወጡ ቅዳሜ ከሰዓት በኋላ ምግብ አይበላም ይላል የቤተ ክርስቲያኒቱ ስርዓት። ማህሌት የሚቆምበት ቦታ ከሆነ ማህሌት ተቆሞ ያድራል። ሰዓታት የሚቆምበት ቦታ ከሆነ ሰዓታት ተቆሞ ያድራል። ሰንበት በሌላው ቀን ስራ ስንሰራ ሰንብተን ቅዳሜን ለእሁድ ዝግጅት ስናደርግ ውለን እሁድ ሌሊቱም ቀኑም ለምስጋና የምንቆምበት ነው። በእሁድ ዕለት ሌላ ስራ አይሰራም። እሁድ ዕለት ከመላእክት ጋራ በዙፋኑ ስር ቆመን ስናመሰግን አድረን ስናመሰግን የምንውልበት ነው።
ለምን እንደዚህ ስላለህ? እሁድ ቅዳሜ እኮ እረፍት ነው ልትሉ ትችላላችሁ። የሰው እረፍቱ ተቀምጦ መዋል ብቻ አይደለም። መላእክት ምስጋና እረፍታቸው ነው ይላል። ስለዚህ ሲያመሰግኑ ያርፋሉ። እኛም በዕለተ ሰንበት ስናመሰግን ስንቀድስ ሰዓታት ስንቆም እንገኛለን። ስለዚህ እንዳትደክሙ ለማለት ነው ሁሉ የተናገርኩት። ሴቶች ከወለዱት መጥምቀ መለኮት ቅዱስ ዮሐንስን የሚበልጠው የለም። ትናንትና በዓሉን ስላከበርን ዛሬም ስለሱ ትንሽ እንድንነጋገር ፈልጌ ነው። እንግዲህ በቤተ ክርስቲያናችን ሁላችሁም እንደምታውቁት 7ቱ ሀብታት የሚባሉ አሉ። 7ቱ ሀብታት እነሱን አልዘረዝርም። ነገር ግን አንድ ሰው 7 ሀብታት ቢሰጡት 7ቱንም ሀብታት ላይጠቀምባቸው ይችላል። ሀብቱ ስላለን፣ እውቀቱ ጸጋው ስላለን 7ቱን ሁሉ ለመጠቀም ሁኔታው ላይፈቅድ ይችላል። ለምሳሌ የመጀመሪያው ሀብተ ክህነት ይባላል። የክህነት ጸጋ ያለው ማለት ነው። ሁለተኛው ሀብተ መንግስት ነው። ሀብተ መንግስትና ሀብተ ክህነት አብረው አይሄዱም፣ ብዙ ጊዜ አይሄዱም። የተሳካላቸው አባቶች ነበሩ። ክህነትንም መንግስትንም አንድ ላይ የያዙ እንደ ላስታ ላሊበላ ነገስታት ማለት ነው። ታቦት እየተሸከሙ ህዝብ የሚመሩ ነገስታት፣ አህዱ አብ እያሉ እየቀደሱ አገር የሚመሩ ነገስታት ነበሩን። አሁንም ይቻላል። አንዳንዶቹ ግን አንድ ላይ አይሄዱም ስጦታዎቹ እና ብዙ ሰው 7ቱን ሁሉ ሀብታት ለመጠቀም አይችልም። ብዙ ሰው መጥምቀ መለኮት ዮሐንስ ጌታችን ኢየሱስ ክርስቶስ መጥምቀ መለኮት ቅዱስ ዮሐንስን ሴቶች ከወለዱት ከሔዋን ጀምሮ እስከ ዳግም ምጽአት የሚነሱ ሴቶች ከወለዷቸው ሁሉ የሚበልጠው የለም አለ። ለምን? የመጀመሪያው ሀብተ ክህነት ነው። መጥምቀ መለኮት ቅዱስ ዮሐንስ ካህን ነው። ካህን ስለሆነ ሰማያዊውን ጌታ ፈጣሪውን በዮርዳኖስ ወንዝ እጁን ጭኖ ማጥመቅ የቻለ ካህን ነው። ሁለተኛው ነቢይነት ነው። ዘይመጽእ እምድሬ ይጸንምኔ፣ እኔ ለንስሐ በውሃ አጠምቃቸዋለሁ፣ ከኔ በኋላ የሚመጣው ከኔ የበረታ ነው። እኔ በውሃ አጠምቃቸዋለሁ፣ እሱ ግን በመንፈስ ቅዱስ በእሳት ያጠምቃቸዋል ብሎ የጌታችን የኢየሱስ ክርስቶስን ከኋላ የምሰብክለት የማስተምርለት ታላቅ አለ። የእግሩን ጫማ ዝቅ ብዬ ለመፍታት እንኳን አይፈቀድልኝም፣ አቅሜ አይደለም ብሎ ጌታችን ኢየሱስ ክርስቶስን የሰበከ ማለት ነው። አስቀድሞ ከመምጣቱ በፊት ይሄ ትንቢት ነው። እነሆ የእግዚአብሔር በግ ብሎ በኋላ ተናገረ። ይመጣል ብሎ ተናገረ። ሲመጣ ደግሞ እነሆ ብሎ የእግዚአብሔር በግነቱን አሳየ። መምህርነት እንደዚህ ነው። ምእመናንን ሌሎችንም ያላመኑትን አምጥቶ ራስ ላይ አንጠልጥሎ ማስቀረት አይገባም። በቀጥታ ከዋናው ከመድኃኒታቸው ከኢየሱስ ክርስቶስ ጋር ማገናኘት እንደሚገባ ነዋ በጉ እነሆ የእግዚአብሔር በግ ብሎ መዳኛቸውን አስረክቧል። ብዙ የእሱ ደቀ መዛሙርት ጌታችን ኢየሱስ ክርስቶስን ተከትለው ሐዋርያት ሆነዋል ማለት ነው። ሌላ መጥምቀ መለኮት ቅዱስ ዮሐንስ ሰማዕት ነው። በንጉሠ ነገሥቱ በሄሮድስ ፊት በድፍረት ዮሐንስ ሄሮድስን ሲገስጸው ሄሮድስ እንዲህ አይነት ሰው ነው እያለ አይደለም የሚናገረው። ሄሮድስ የወንድሜ የፊልጶስን ሚስት ማግባት አይገባህም እያለ ከፊት ለፊቱ ነው ቆሞ ሲናገር የነበረው። ከሩቅ ሆኖ ነገሌ እንዲህ ናቸው ማለት ሐሜት ነው። በቀጥታ ከፊት ቆሞ መናገር ግን ወኔም ጀግንነትም ሐሞትም ቅድስናም እምነትም ይጠይቃል። ስለዚህ መጥምቀ መለኮት ቅዱስ ዮሐንስ በንጉሠ ነገሥቱ በሄሮድስ ፊት ቆሞ አንተ ንጉሠ ነገሥት ብትሆንም ሕግ ልታፈርስ መብት የለህም፣ አንተ እንደውም ሕግ አስከባሪ ነህ። ሕግ አስከባሪ ሆነ እንዴት ሕግ ታፈርሳለህ? ሕግ አስጠባቂ ሆነ እንዴት ሕግ ትሽራለህ? ስለዚህ የወንድምህን ሚስት ማግባት አይገባህም፣ እህት ናት ብሎ በድፍረት ገሰጸው። በዚሁ ምክንያት አንገቱን ለሰይፍ ለስለት እጅ እግሩን ለሰንሰለት ጀርባውን ለግርፋት ሰጥቶ በሰማዕትነት ስለሞተ ካህን ነው፣ ነቢይ ነው፣ ሐዋርያ ነው። ሌላ ዮሐንስ ባህታዊ መናኝ ጻድቅ ነው። እንደምታውቁት ባህታውያን መኖራቸው በምድረ በዳ ነው። እሱም ገና ከህፃንነቱ በ2 ዓመቱ እናቱ ከዛኛው ሄሮድስ ሞት ከሰይፍ ከስለት አድና ለማዳን ወደ በረሃ ይዛው ሄደች፣ አዳነችው። ከዚያ በኋላ ዮሐንስ ዓለማዊ ነገር አያውቅም። ከ2 ዓመት ከመንፈቅ ጀምሮ ማለት ነው። በ2 ዓመት ከመንፈቁ ነው መንኖ በረሃ የገባ በእናቱ ጀርባ።
ቅዱስ ዮሐንስ። ዮሐንስ የእናቱን ጡት ጠብቷል እንጂ የላሞችን ወተት አልጠጣም። መልካም መልካም የምንላቸው ምግቦችን አልበላም። የሞቀ የደመቀ አልለበሰም። ቅሱማት ጥዑማት የሚባሉ የምግብ አይነቶችን ዮሐንስ አያውቅም። የጋዣ ማር ወይም ቅጠል እየበላ ነው የኖረው ዮሐንስ ባህታዊ ስለሆነ። የሚያሰክር መጠጥ አይጠጣም። የት ሳለ የት ያገኛል? ዮሐንስ የኖረው በበረሃ ነው። ከአንድ ድንጋይ ስር የምትፈልቅ ንጹህ ውሃ ይጠጣ ነበር። ልብሱም ከልጥ የተሰራ ገመሎ ከሚባል ልጥ የተሰራ የሆነ ነገር ነው የሚለብስ የነበረው። የሚታጠቀውም ቆርበት ነበር። ዮሐንስ በምድረ በዳ የሚኖር ከአራዊት ጋር የሚኖር አባቶቻችን እንደሚነግሩን እናቱ ጥላው ስትሞት ቶራ ትታለብለት ነበረ ይሉናል። ስለዚህ ዮሐንስ ካህን ነው፣ ነቢይ ነው፣ ሰማዕት ነው። አሁን ደግሞ ጻድቅ ነው እያለ ነው። ሐዋርያ ነው። ሌላው ሐዋርያ ነው ዮሐንስ። ምን ይላል? መንግስተ ሰማያት ቀርባለችና ንስሐ ግቡ፣ ለንስሐ የሚያበቃ ስራ ስሩ። ንስሐ መግባት አልቻልኩም፣ ንስሐዬን መፈጸም አልቻልኩም እንላለን ብዙ ጊዜ። ለምን ከተባለ ለንስሐ የሚያበቃ ቅድመ ዝግጅት የህሊና ዝግጅት ስለሚያስፈልግ ነው። ለንስሐ የሚያበቃ ስራ ስሩ። መጥረቢያ በዛፎች ላይ ተቃጥቷል። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ መልካም ስራ የማይሰራ ሰው ሁሉ ይቀሰፋል እያለ ወንጌልን ከጌታ ተቀድሞ 6 ወር ያስተማረ ስለሆነ ዮሐንስ ምን ይባላል? ሐዋርያ። ዮሐንስ ሐዋርያ ይባላል። ስለዚህ ስንት ሀብታትን ተናገርን። ሀብቱን እግዚአብሔር የሰጠውን ጸጋ ሀብት በትክክል መጠቀም የቻለ ታላቅ ሰው፣ የዚች ምድር ታላቅ ፍሬ፣ ይቺ ምድር ያስገኘችው ይቺ ምድር የምትጠብቀውን ደግሞ የሰጠ ታላቅ ነቢይ፣ ታላቅ ሐዋርያ፣ ታላቅ ካህን፣ ታላቅ ሰማዕት፣ ታላቅ ባህታዊ መናኝ ጻድቅ ዮሐንስ። ስለዚህ ጌታችን ኢየሱስ ክርስቶስ ለወዳጁ ላጠመቀው ለቅዱስ ዮሐንስ የሰጠው ቃል ኪዳንም ከሌሎቹ ቅዱሳን በላይ ነው። ማዕረጉ፣ ስራው፣ ትሩፋቱ ከሁሉ በላይ ነው። የሚደርሱበት የሉም እያልን አይደለም። በክብር የሚተካከሉት የሚተካከላቸው ይኖራሉ። ነገር ግን የዮሐንስ ቃል ኪዳን በትሩፋቱ በተጋድሎ ልክ እንደዛው ትልቅ ነው። ገድሉም ብትሰሙ እስከ 55 ትውልድ ድረስ ያስምራል። ቅዱስ ዮሐንስ ስምህን የጠራ ዝክርህን የዘከረ መታሰቢያህን ያደረገ በስምህ የተማጸነ ዝክርህን የዘከረ ከዝክርህ ፍርፋሪ የቀመሰ ይላል። ከዝክርህ ፍርፋሪ የቀመሰ እግዚአብሔር ቸር ነው። አሁን ይህንን ስንናገር እንደ ማጋነን የሚመስላቸው ብዙ ወገኖች አሉ። ማጋነን አይደለም፣ ይሄ መጽሐፍ ቅዱሳዊ ነው። እግዚአብሔር በኦሪቱ ምን ይላል? እስመ አነ አምላክ ቀናኢ ዘፈቲ ኃጢአተ አበው ላዕለ ውሉድ እስከ ነሳልስ ወራብዕ ትውልድ ይላል። በሚጠሉኝ ሰዎች እስከ 3ኛው ትውልድ ድረስ የምበቀል በቀለኛ አምላክ ነኝ ይላል። እስከ ስንት ትውልድ? እስከ 3 ወይም እስከ 4፣ እስከ 3 እና እስከ 4 ትውልድ የምበቀል በቀለኛ አምላክ ነኝ። ለነማን? ለሚጠሉኝ። ወለእለሰ ያፈቅሩን ይገብር ምሕረት እስከ 10ቱ ምዕት ትውልድ። ለሚፈሩኝ ለሚያመልኩኝ እስከ 1000 ትውልድ ድረስ ይቅርታ አደርጋለሁ ይላል። ይሄ ኦሪት ነው፣ መጽሐፍ ቅዱስ ነው። ለሚወዱኝ እስከ 1000 ትውልድ ድረስ ምሕረት ይቅርታ አደርጋለሁ። እስከ ስንት ትውልድ አልኩኝ? ዮሐንስን እስከ 55 ትውልድ አልኩ አይደል? መጽሐፍ ቅዱስ ግን እስከ ስንት ይላል? እስከ 1000 ድረስ ይላል። እና ዝም ብለው ነው አይናቸው የሚቀላው እንጂ እግዚአብሔር ያለውን ነው እኛ የምንለው። ዮሐንስ ቃል ኪዳኑን እነሱ ከሚነግሩን እኛ እናውቀዋለን። እያደረገልን ያለ ነው እኛ እናውቀዋለን። በዘመናችንን በእውነት በዘመናችን ይህንን መከረኛ ትውልድ የተሰበረ ልብ የሚጠግኑ በእውነት በዚህ ዘመን ቅዱስ ዮሐንስና ቅድስት አርሴማ ናቸው። ታውቃላችሁ፣ ይህንን መከረኛ ትውልድ ዓለም የሚያባክነው፣ ፈቃደ ሥጋ የሚያባክነው፣ ገዢዎቹ የሚያባክኑት፣
ሁኔታው የሚያባክነው በሽታ የሚያባክነው በብዙ ጥረትና ችግር ውስጥ የሚሰቃይ ይህንን ትውልድ እየታደጉ ልቡን እየደገፉ ጤና እየሰጡ ያሉ በእውነት ኢትዮጵያን ብትሄዱ ሸንኮራ ዮሐንስ እጅግ በጣም ብዙ ሰዎች ይፈወሳሉ። እናታችን ቅድስት አርሴማ በየቦታው በእውነት የስምንተኛው ሺህ እግዚአብሔር ለሰው ልጆች ጸጋ አድርጎ የሰጣቸው ጸጋዎቻችን ስጦታዎቻችን ቅዱሳኖቹ እና በቃል ኪዳኑ እንጠቀም ነው። ቢቻል ቅዱስ ዮሐንስን መሆን ቢቻል ነቢይ ለመሆን እግዚአብሔር እገሌ ደስ ስላለኝ እገሌ ደስ ስላላለኝ እመርጣለሁ አልመርጥም አይልም። እግዚአብሔር ደስ ያለውን ከመረጠም እግዚአብሔር ደስ የሚያሰኘው መልካም ነገር ስለሆነ መልካም ነገር የያዘውን ይመርጣል። ለሐዋርያነትም ለሰማዕትነትም በቅቶ መገኘትና መመረጥ ይቻላል። ሞራል ሊኖረን ይገባል። ጀግንነት ሊኖረን ይገባል። ስነ ልቦና ሊኖረን ይገባል። እኛ አቅም የለንም፣ እኛ ደካማ ነን፣ እኛ አንችልም። ሁልጊዜ ይሄ ለምዶብናል፣ በእውነቱ ለምዶብናል። እና አቅም እያለን አቅም የሌለን ሁሉ ይመስለናል። ዝሆን ይባላል፣ ደጋግሜ ተናግሬያለሁ። ዝሆን በልጅነቱ በችካል ይታሰር ነበረ እና እያደገ ሲመጣ በልጅነቱ ይታሰርበት ስለነበረ በልጅነቱ ያንን ችካል ለመንቀል አቅም አጥቶ ቀርቶ ስለነበረ አሁን ሌላ ዝሆን መሸከም እየቻለ ሌላ ዝሆን ተሸክሞ መሄድ እየቻለ ጉልበታም ሆኖ ታላቅ ሆኖ አሁንም በዚያች በትንሽ ገመድና ችካል ይታሰር ነበር። ለምን ከተባለ በልጅነቱ ስላቃተው በቃ አልችልም ብሎ ዘግቷል ማለት ነው። እና በእውነቱ እኛም እግዚአብሔርን በ40 ቀናችን እናት አባት ያደረግን የመንፈስ ቅዱስ ኃይል በውስጣችን የሞላ የእግዚአብሔርን የጦር ዕቃ የለበስ እኛም ዮሐንስን መሆን እንችል ይሆን? በእውነቱ ሰማዕትነቱንም መከራ መቀበሉንም ስግደቱንም ጾሙንም ጸሎቱንም ምነናውንም በረኸኛነቱንም መሞከር ያስፈልጋል። እኛም ብዙዎችን ማመንኮስ እንችላለን። ብትመንኑ ከመጣችሁ በምነና እንቀበላለን። እንደ ዮሐንስ መናኝ መሆን ከፈለጋችሁ፣ ሰማዕትነት ከፈለጋችሁ ደግሞ ብዙ አረመኔ መሪዎች አሉ። ሰማዕትነትም ሞልቷል፣ ምነናም ሞልቷል፣ ጾም ጸሎትም ሞልቷል። በዚህ ዘመን ወደ እግዚአብሔር ለመቅረብ መከራ ለመቀበል በጸሎት ለመትጋት ከዚህ ዘመን ያማረ ወይም ከዚህ ዘመን የከፋ የለም። በእውነቱ ሰው መከራ ሲበዛበት ወደ ፈጣሪው ነው አይደል መጠጋት ያለበት። ችግር ሲበዛ ሰው በጸሎት መበርታት አይደል ያለበት። እንደ ኢትዮጵያ እንደ ሀገር ስትወስዱት ራሱ ችግራችን በጣም ብዙ ዘመን ሆኖታል እንላለን። ያ ችግር መፍትሄው ምንድነው ከተባለ በጣም ብዙ ነገሮች ተሞክረዋል፣ ብዙ ነገሮች ታይተዋል። አሁን የቀረው ምንድነው ከተባለ ንስሐ ገብቶ ወደ እግዚአብሔር እጅ ለእጅ ተያይዞ እያለቀሱ ተንበርክኮ እግዚአብሔርን ደጅ መጽናት። ብርቱ ክንድህን ላክልን፣ ከክፉ ነገር ሁሉ አውጣን። ግብፃውያንን ከመከራ እንዳወጣቸው ቤተ ክርስቲያናችንን ከመከራ አውጣልን፣ የመከራችንን ቀን አሳጠርልን፣ የረፍታችንን የሰላማችንን የፍቅራችንን ቀን ቅርብ አድርግልን ብሎ እጅ ለእጅ ተያይዞ ማልቀስ ብቻ ነው የቀረው ብዬ ነው ማስበው። ብዙ ነገሮች ተሞክረዋል። ጀግንነቱም ፉከራውም ተሞክሮ ታይቷል። ሌሎች ተንኮሉም ሁሉም ተሞክሮ ታይቷል። እና በእውነት እንደ ግልም ወደ እግዚአብሔር የምንጠጋበት የምናለቅስበት ዘመን ነው ይሄ። እና ከቻል እንደ ሰማዕታቱ እንደ ቅዱሳኑ ስራ መስራት። እግዚአብሔር በሐዲስ ኪዳን ሰው አይመርጥም። ሁሉም በእግዚአብሔር ዘንድ እኩል ነው። ለሁሉም እግዚአብሔር ጸጋውን በነፃ ሰጥቷል። መሆን የምትፈልጉትን ፈቃደኛ ከሆናችሁ መሆን ትችላላችሁ። ሰማዕትም መሆን ትችላላችሁ፣ ጻድቅም መሆን ትችላላችሁ፣ ባህታዊ መሆን ትችላላችሁ፣ መናኝ መሆን ትችላላችሁ። እንደዚሁ ደግሞ ባለንበትም እኩያት ፍቶታት ኃጣውእን የስጋ ፍላጎትን ድል ነስቶ በተቀደሰ ትዳርም መኖር ይቻላል። ነገር ግን በልካችን በሚመጥነን ማዕረግና ክብር እንኑር። ዓለም ስለተዋረደች ራሳችንን አናዋርድ። ዮሐንስ ታላቅ ነው። ዮሐንስ ገናና ነው። እሱ እንደኛ ሰው ነበረ። እሱ በተሰጠው ስጦታና መክሊት ሙሉ ለሙሉ ስለተጠቀመ በዚህ ሁሉ ቅድም በዘረዘርኩት ሁሉ የክብር አክሊል ተሰጥቶታል።
እግዚአብሔር ለወዳጆቹ 12 ክንፍ 12 አክሊል 6 ክንፍ 6 አክሊል እንል የለ ይኸው የተሰጣ 7 ሀብታቸውን 6ቱን ሀብታቸውን 3ቱን ሀብታቸውን ሲጠቀሙ በዚያ ልክ አክሊልና ዘውድ ይወርድላቸዋል። ስለዚህ እኛም ያለንን እድል እንጠቀም። ዮሐንስ በዚህ ምድር በነበረበት ሁሉ ያባከነው የስንፍና የሐኬት የኃጢአት ዘመን የለም። ጊዜውን በሙሉ ተጠቅሟል። እግዚአብሔር የሰጠንን ጊዜ መጠቀም ይገባል። ዛሬውኑ መንቃት ይገባል። ከተኛንበት ከገባንበት የሆነ አዚም ውስጥ መውጣት ይገባል። በእውነቱ ጸሎት ያልጀመርን ካለን ዛሬ መጀመር አለብን። መቼስ ሳይደክም አይሆንም እኮ ሳይሰለች አይሆንም እኮ። ዮሐንስ ይህን ሁሉ ጸጋና ክብር ያገኘ ይህን ሁሉ ትሩፋት የሰራው እስራቱ ሳያም ቀርቶ ነው? አንገትን በሰይፍ መቀላት ቀላል ሆኖ ነው? በረሃ ውስጥ መኖር ቀላል ሆኖ ነው? አይደለም። እሱ አሻግሮ የሚያየው ሌላ ዓለም አለ፣ መንግስተ ሰማያትም ይባላል። እና ይህንን እንኳን ባንችል ቅዱስ ዮሐንስ ከፈጣሪው ተንበርክኮ ለምኖ ያሰጠንን ቃል ኪዳን የገሉን የትሩፋቱን ነጠብጣብ እንጠቀም። ሴቶች ከወለዱት መጥምቀ መለኮት ቅዱስ ዮሐንስን የሚበልጠው የለም። በእውነቱ እግዚአብሔርን ከመጠጋት የሚበልጥ ነገር የለም። ከየትኛውም ነገር እግዚአብሔር ይሻላል። ከየትኛውም ነገር የእግዚአብሔር ቁንጥጫ ይሻላል። ዓለም ከምታሰቃየን ከእግዚአብሔር ቤት ሆነን በጾም በጸሎት በገል በትሩፋት ብንደክም ብናነባ ይሻላል። ሴቶች ከወለዱት መጥምቁ ዮሐንስን የሚበልጥ የለም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። ለአባታችን ላስተማሩን አባ ወልደ ሰማያት ቃሎት ያሰማልን፣ ረጅም እድሜን ያድልልን። እግዚአብሔር አምላክ በእውነት እንደዚህ አምልተው አስፍተው የሚያስተምሩ አመስጥረው የሚያስተምሩ አባቶቻችን ያላሳጣን ከኛ ያላራቀብን እግዚአብሔር አምላክ የተመሰገነ ይሁን። ደስ በሚል ሁኔታ የቅዱስ ዮሐንስን ምን እንደሆነ በአጭር አንዱን መጽሐፍ አንዳንዴ እስቲ ይህንን በአንድ ቃል ግለጹ ሲባል ሰምታችሁ ታውቃላችሁ? ይባላል አይደል? በቃ ይህ ማለት ነው። አንዱን ትልቁን መጽሐፍ ስለ ቅዱስ ዮሐንስ የተጻፈው መጽሐፍ በቃ በአንዲት ቃል ነው የገለጿት። በሚገባን የእኛን እውቀት በሚመጥን እንግዲህ ይህ ነው እንግዲህ ሊቃውንት አባቶቻችን ሊቃውንት የሚያሰኛቸውና እግዚአብሔር አምላክ በእውነት ቃሎት ያሰማልን፣ ረጅም የአገልግሎት ዘመን ይስጥልን። እንግዲህ እግዚአብሔር አምላክ ይህንን ጃንጥላ አንድ ሕፃን ልጅ ነው አምጥቶ የሰጠኝ። ማን እንደሆነ አላቅም። በእውነት እግዚአብሔር የሰማችው መጥምቁ ዮሐንስ፣ ቅድስት አርሴማ፣ ሰማዕቷ ቅድስት አርሴማ የሰማቻቸው እግዚአብሔር አምላክ በእውነት አሁንም ዘወትር ይስማችሁ። ለምንድን ነው ጃንጥላ የምንይዘው? ለምንድን ነው የምታስገቡት? እችና እንዴት አጠር አድርጌ ልንገራችሁ። ለምንድን ነው እንይዛለን አይደለ? ታቦቱ ሲወጣ ለምንድን ነው? ለጥላ ለፀሐይ? ለምንድን ነው? ስታመጡ ሚስጥሩ እንድታውቁት ፈልጌ ነው። ማለት ስንሰጥ ምን እንደሆነ ሚስጥሩን ስናቀው ሲዘረጋ አንዳንዴ ዝም ብለን እንደው በቃ ለጌጥም ይመስለናል፣ ለፀሐይ መከላከያም ይመስለናል። ግን አይደለም። ሕዝበ እስራኤል ሙሴ በሚመራቸው ጊዜ በምንድን ነበር ይመራቸው የነበረው? ሌሊት በብርሃን አይደል? ቀንስ በደመና ይመራቸው ነበር። ያንን ሕዝበ እስራኤልን ያንን የመከራ ዘመን ያንን ሐሩሩን የእግዚአብሔር ቸርነቱን ምሕረቱን እያሰብንበት እነሱን የመራ እኛም ይህንን ጃንጥላ እዚህ ስንይዘው የነሱ ምሳሌነት ነው። በቃ ሕዝበ እስራኤልን በዛ በደመና እየመራ አባቶች ብዙ ያመሰረጥሩታል። እኔ ወደዛ ውስጥ አልገባም፣ ወደ ሚስጥር ውስጥ አልገባም። ግን ይህንን ስናመጣ ምንድን ነው መሰላችሁ? እግዚአብሔር አምላክ በእኛ ላይ የተጋረደውን ያንን ክፉ ነገራችን ሁሉ አስወግዶ የብርሃንን አምድ
የሰጠንን መልካሙን ነገር ያደረገልንን እያሰብን ነውና ስናመጣ በእውነት አሁንም ያመጣችሁ ሰዎች በእውነት ሕዝበ እስራኤልን በደመና ይመራ የነበረ እናንተንም እንደ ደመና ክፉን ነገር ሁሉ አጥፍቶ አሁንም መልካሙን ነገር ሁሉ እንዲያደርግላችሁ ቅዱስ ፈቃዱን እንልን። ቀጥታ አንድ መዝሙር ዘምረን ወደ አባታችን ቡራኬ ነው የምንሄደው። አንዲት መዝሙር ኦኬ። ይህንን ጃንጥላ የተሰራው እዚህ ቤተ ክርስቲያን እዚህ ገዳም ውስጥ ነው የተባለው። በእውነት እዚህ ገዳም ውስጥ ብዙ የሚሰራ ነገር አለ። እስቲ ወደ ነዋይ ቅዱሳን መሸጫው አይለችም ስትወጣው እንዴ የምትመጡ ሰዎች ሁሉ በእውነት እዚህ ሄዳችሁ እስቲ ምንድን ነው ያለው ብላችሁ ጎራ በሉ። እስቲ ላትገዙ ትችላላችሁ፣ ግን እስቲ ምን እየተሰራ እንደሆነ እኔ አላቅም። እውነት ለመናገር እንግዲህ ብዙ መጣለው፣ ግን እዚህ እንደሚሰራ አላቅምና እዚህ የሚሰራ ከሆነ ለምንድን ነው እንደ እኔ አንድ ሰው በእውነት 1 ወር 2 ወር ጨቅጭቆ አንድ ጃንጥላ ለአንድ እናት እንዳስመጣላቸው 2 ወር ፈጅቶባቸዋል። አንድ ኤርፖርት መጥቶ ጠፋባቸው፣ አንድ የተሰበረባቸው እና እባክህ ልጃቸው በተክሊል አገብታ ለዚያ ደስታ የሚሰጡት ነው እና እዚያ ድረስ ምን አስሄደን እዚህ ካለ እና ይህንን ላልሰማ ከዚህ ከብዙ ከሳንዲያጎ ከተለያየ ቦታ ያመጣችሁ ሰዎች ያለውና እባካችሁ በሄዳችሁበት ሁሉ ይህንን መልእክት እያስተላለፋችሁ ሰው ጃንጥላ ምናምን ሲል አረ እዚህ አለ ከገዳም እኮ አለ ብዙ ነገር አለ እና ያን እናደርጋለን። ይህንን ያደረገ እግዚአብሔር አምላክ የተመሰገነውን ወደ ወንድማችን እሺ አሁን መጨረሻ አሁንም የቤታችን መዝሙር ነው የምንዘምረው። ትንሽ ድብዝዝ ብሏል መንፈሳችሁና እንደሱ ተሆኖ ደግሞ መዝሙር አይዘመርም። አይታችኋል አባቶቻችን እንዴት እንደሚሆኑ መቋሚያውን ይዘው እና በጣም አርጅተው እንኳን በእግዚአብሔር መንፈስ በደንብ አድርገው ሲንቀሳቀሱ ታያችኋላችሁ። እና መዝሙር ሁል ጊዜ የሰውነት መስዋዕት ይፈልጋል። ሰውነታችን ለእግዚአብሔር መስዋዕት መሆን አለበት እና ማሸብሸባችን በሕግ ወይም በደንብ ወይም በመጨፈር አይደለም፣ ሕግ ባለው ሁኔታ በሱ መዘመር አለብን ማለት ነው። እስቲ አሁንም ለመጨረሻ ጊዜ እንዘምር። በጣም ቀላል ነው። ሰላም ሰላም ወላዲተ አምላክ ሰላም በሉ እስቲ። ታምላክ ሰላም እኔ እናንተም ቦን ቆማለሁ። ስሟ ሲጠራ ወዲያው ነው ቆሙ። ሰላም ሰላም ወላዲተ አምላክ ሰላም ሰላም ወላዲተ አምላክ ሰላም 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 ወላዲተ አምላክ ሰላም 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 ወላዲተ አምላክ ሰላም። እስቲ ከበሮ በደንብ የሚችል ሰው ከበሮ በደንብ የሚችል ይችላል በጣም እሺ። ከእንትን ካላለ አስወርዳለሁ። እሺ ይቅርታ ግዴለሽ እሷ ትለውጥሽ ይፈልጋል። እሺ አንቺ ወይም ደግሞ ነይ እዚህ ጋር አንተ ደግሞ ስጣት ለሷ። እሺ እንደዚህ አድርጉት እጃችሁን። እስቲ እዛችሁ ጋር ደግሞ እንደዚች በሉ እንደዚች። ሰላም ሰላም ወላዲተ አምላክ ሰላም አብራችሁኝ። ሰላም ሰላም ወላዲተ አምላክ ሰላም 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 ወላዲተ አምላክ ሰላም ሰላም ሰላም
ወላዲተ አምላክ ሰላም ሰላም ከገነት ሲሰደድ ሰላም አዳም አባታችን ሰላም ተስፋ አድርጎ ነበር ሰላም በሊናው አንቺን የአቤል የዋህቱ ሰላም የኖህ መርከቡ ለምኝልን ማርያም ሰላም ድንግል አዛኝቱ ሰላም ሰላም ወላዲተ አምላክ ሰላም 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 ወላዲተ አምላክ ሰላም በማንና በምን እንመስልሻለን ስምሽን ደጋግመን ሰላም እንጠራዋለን ነፍስና ስጋን ሰላም ካንቺ ስለነሳ የአዳም መርገሙ ሰላም አንቺ ትርሳ ሰላም ሰላም ወላዲተ አምላክ ሰላም 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 ወላዲተ አምላክ ሰላም ሰላም ባንቺ ላይ ያደረው ወልድ ዋህድም ያጸናሽ መንፈስ ሰላም ቅዱስ ዘላለም ጸጋን የተመላሽ የደስታ መፍለቂያ ምስራቅ ነሽ ማርያም ሰላም የብርሃን መነሻ ሰላም ሰላም ወላዲተ አምላክ ሰላም 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 ወላዲተ አምላክ ሰላም ሰላም ለዓለም ብርሃን ነው ምሕረቱ የጌታ በጸሎት ለሚኖር ሰላም ፍጹም ሳይረታም ሰላም አጥብቆ ቢለምን ያንቺን ልግስና እንቅፍ አይነካው ሰላም ይኖራል በጤና ሰላም ሰላም ወላዲተ አምላክ ሰላም 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 ወላዲተ አምላክ ሰላም ሰላም በቀናች ሃይማኖት በተዋሕዶ ፋና በአማላጅነትሽ ሰላም እንድናለንና በጽዮን ከጽዮን ማህበር ከጽዮን ተራራ ከጻድቃን ማህበር ከጽዮን ተራራ እንናፍቃለን ሰላም ልኖር ካንቺ ጋራ ሰላም ሰላም ወላዲተ አምላክ ሰላም 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 ወላዲተ አምላክ ሰላም ሰላም በቀናች ሃይማኖት በተዋሕዶ ፋና በአማላጅነትሽ ሰላም እንድናለንና በጻድቃን ማህበር ከጽዮን ተራራ እንናፍቃለን ሰላም ልኖር ካንቺ ጋራ ሰላም ሰላም ወላዲተ አምላክ ሰላም 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 ወላዲተ አምላክ። እስቲ ብቻችሁን ሰላም ሰላም ለሊቀ መዘምር ይልማ ኃይሉ ቃልት ዝማሬ መላእክት ያሰማልን።
ዝማሬ መላእክት ያሰማልን። አሜን። ዝማሬ መላእክት ያሰማልን። እንደዚሁም ደግሞ እግዚአብሔር በሕይወት በጤና ጠብቆ እንዲተገናኝተን አንድ ላይ እንድናመሰግን የእሱ የአምላካችን ፍቃድ ይሁንልን። መጸበል የምትፈልጉ ሰዎች ጸበል ቤት እየሄዳችሁ የገባችሁ ወንዶቹ በወንዶች ሴቶች በሴቶች በኩል ሄዳችሁ የተጠመቃችሁ መሄድ ትችላላችሁ። ሌላ ጸበል ጻድቅ ተዘጋጅቷል። ጸበል ጻድቅ የተዘጋጀው ትልቁ አዳራሽ ላይ ተዘጋጅቷል። እባካችሁ የመጣችሁ ሰዎች ሁሉ እየሄዳችሁ እዛ ጸበል ጻድቅ ሳትቀምሱ እንዳትሄዱ ተብላችኋል። ማክሰኞ የጻድቁ የቅዱስ ዮሐንስ ዓመታዊ በዓል ነው። ቅዳሴ አለ። ሰኔ 30 ዓመታዊ በዓል ነው። ቃል ኪዳኑን ቅድም ሰምታችኋል። ስለዚህ የምትችሉ ሰዎች መጣችሁ ማክሰኞ ቅዳሴ ጾም ስለሆነ ከሰዓት ነው ያለው። መጣችሁ ማስቀደስ ትችላላችሁ። ላልሰሙም ሰዎች ደግሞ በምትሄዱበት ሁሉ ነግራችሁ ቅዱስ ዮሐንስ የፈቀደለት ሰው መጥቶ እንዲያስቀድስ መልእክቱን አስተላልፉ። እንግዲህ ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢ አባ ወልደ ሰማዕት የዚህ የገዳማችን የአዲስ ኪዳን መምህር ሊቀ አርድእት አባ ፍቅረ ሥላሴ የገዳማችን አገልጋይ ሊቀ መዘምራን ይልማ እንዲሁም የረጅም ጊዜ አገልጋይ የቤተ ክርስቲያናችን ልጅ ቀሲስ ሰሎሞን፣ ሁላችሁም አባቶች፣ ወንድሞች፣ እናቶች፣ እህቶች እንደምን አረፈዳችሁ። እንኳን ለዚህ ዕለት አደረሰን አደረሳችሁ። ትምህርቱን በደንብ ተምረናል። መዝሙርም ተዘምሯል። በተማርነው ትምህርት በተዘመረው መዝሙር እግዚአብሔር ይባርከን፣ ሰምተን ለመስራት ያብቃን። ቅድም ወንጌሉ ላይ የተነበበ ሰምተው የማይሰሩ ሰዎችን ነው አብዛኛውን ሲያሳየ ነበር። አይታችኋል። መንገድ ዳር የወደቀ ድንጋይ ላይ የወደቀ ከመካከል የወደቀ እያለ በሶስት ቦታ ላይ ሲያስቀምጣቸው ነበር። እነዚያ ይሰማሉ፣ ይማራሉ፣ ንስሐ አይገቡም፣ ስጋውን ደሙን አይቀበሉም፣ ሁልጊዜ አይለወጡም። እና እግዚአብሔር ይለውጠን፣ በሰማነው ቃል ለመለወጥ በተማርነው ትምህርት ለማደግ ያብቃን፣ በተዘመረው መዝሙር ለመቀደስ ያብቃን። በጣም ጥሩ ጊዜ ያሳልፈናል። ይሄ እንግዲህ ከበዓሉ ያላነሰ በዓል ሆኗል ዛሬ ማለት ነው። ብዙዎቻችሁ እዚህ አድራችኋል። ጠዋትም ከውጭ የመጣችኋላችሁ። በጣም ጥሩ ነው። የማረፊያ ችግር ቢኖርም ቅሉ መቼም ገዳም ስለሆነ በተገኘው ነው ያው አብቃቅተን መጠቀም ያለብን። ምቾት ስለሌለ ገዳም ውስጥ ምቾት ስለማያስፈልግ ያን ብላችሁ ነውና ምናልባት ይኸው ሰሞኑን የውሃ ችግር አለ። ውሃውም ጠፍቷል፣ እየጠፋ ነው። ሙቀቱም እንደምታዩት ብዙ የሚያስደነግጥ አይደለም፣ ጥሩ ነው። ማቀዝቀዣው አለ ውጭ ወጣ ስትሉ ነው እንጂ ይህን ሁሉ ተቋቁማችሁ መታችሁ እዚህ ቦታ ላይ ያሳለፋችሁት ድካም ዋጋ የሚያሰጥ ነው። ያሳለፋችሁት ጊዜ ዋጋ የሚያሰጥ ነው። ዋጋችሁን እግዚአብሔር ይክፈላችሁ፣ መድኃኔዓለም ይስጣችሁ። ያንን ጥላን ሰውና እሱን ጥላ ዘርገው አያችሁት? ጥሩ ነው አይደል? ከፍ አድርገው ወደ ጥሩ ነው። እስቲ ጥሩ ደስ ይላል አይደል? እዚህ የተሰራ ይመስላል አይመስልም? ከኢትዮጵያ የመጣ ነው አይደል የሚመስል? እዚህ የተሰራ እንደዚህ አድርገው እየሰሩ እዚህ ያሉ አባቶች፣ እናቶች፣ መነኮሳት አባቶች መነኮሳት ይህን እንዲህ እያሳመሩ እየሰሩ ለቤተ ክርስቲያን እያቀረቡ ነው። ስለዚህ ተጠቀሙበት። ይህም ብቻ አይደለም፣ ልብሰ ተክህኖ አባቶች የለበሱት አሁን ቀሲስ የለበሱት እዚህ የተሰራ ነው። እዚህ የተሰራ ነው። ይህን ጥላ ሙሀይ ነው የሰሩት። ጥልፋ ጥልፍ አለ፣ የመዘምራን ልብስ አለ፣ መዘምራን የሚዘምሩበት የሚለብሱት እና እንደገና ደግሞ ቅርጽ መስቀል አለ። መስቀል የአፍሮ አይገባ የአንገት መስቀል ሌሎችም አሉና ስትሄዱ ሱቁን ይወት ላልሰሙ ደግሞ አሰሙና ከኢትዮጵያ ከማምጣት ቅድም እንዳሉት ከዚህው ዋጋም ይቀንስላቸዋል፣ ድካም ይቀንሳል፣ ውጣ ውረድ ይቀንሳል።
ከዚያው ለሚፈልጉ አብያተ ክርስቲያናት ማዘዝ ትችላላችሁ። ከዚያ በተረፈ ምናልባት የዛሬ ዓመት ለየት ያለ ፕሮግራም እናዘጋጃለን። እግዚአብሔር ቢያደርሰን እግዚአብሔር ቢፈቅድ ቢያደርሰን ለልጆች የልጆች ፕሮግራም መምህር እናዘጋጃለን። ለእናንተ ከአርብ ጀምሮ ስትመጡ ከአርብ ጀምሮ እስከ እሁድ ድረስ እስከምትሄዱ ድረስ ልዩ ፕሮግራም አዘጋጅተን በዚያ ፕሮግራም መሰረት እንድትቆዩ እናደርጋለን። ከቅዳሴ በኋላውን ትናንት ከአገልግሎት በኋላ ማታ ያው የተለመደው ጸሎት ነበር እንጂ ሌላ ልዩ ነገር አላደረግንላችሁም እና ብዙ መማር ያለባችሁ ነገር ስላለ ያንን እናዘጋጅላችኋለን። ገዳማችሁን እርዱ። ቀን ተወስኗል። በሊቀ መዘምራን ይልማ አማካይነት የበገና የምሽት ወይም የበገና ቀን አለን። የዛሬ እንግዲህ በአብይ ጾም የመጀመሪያው ሁለተኛው ወይም ሶስተኛው ሳምንት ነው የምናደርገው። በጽሁፍ በደንብ በፍላየር እናስተዋውቃለን። በዚህ በአሜሪካ ያሉ መዘምራንን አስተባብሮ ሌሎችንም የሙያ ባለሙያዎችን አስተባብሮ ይዞ ይመጣል። የበገና ጊዜ ብለን እዚህ ገዳማችን ላይ የ3 ቀን ፕሮግራም ይኖረናል። ለጊዜው ያሰብነው ደብረ ዘይት ወይም ምኩራብን ነው። ደብረ ዘይት ብዙ ፕሮግራሞች ስላሉ ሊቀ መዘምራንም የማይቀየር ፕሮግራም ስላለው ላይሆን ይችላል። ግን ቀደም አድርገን ብናደርገው ስለሚቻል ያንን እያሰብን ነው። የበገና ጊዜ ይኖራል። ብዙ መዘምራንም ይሳተፉበታል። ለዚያ ቀደም ብላችሁ ጊዜ እንድትይዙ በፍላየር ቀኑንም ሁኔታ ፕሮግራሙንም በሊቀ መዘምራን ይልማ አማካይነት እንዲበተን እናደርጋለን። በገዳማችን ተዘጋጅቶ ሊቀ መዘምራን ይልማ ገዳማችን ላይ ለሚሰራው ላይብረሪ ዋና ኃላፊነትን ይዘው አሁን መጻሕፍትን እያሰባሰቡ ነው። የድሮ መጻሕፍቶች ካሏቸው ላይብረሪ ልንሰራ ነው። እዚህ ገዳም ስትመጡ ልጆች የሚያነቧቸው እናንተም አንዳንድ የገብታችሁ የምትጸልዩበት የምታነቡት ያስፈልጋልና አንድ ላይብረሪ ቦታ ያስፈልገናል። ለዚህ አሁን አንድ ሻንጣ ተሸክመው ነው የመጡ። አንድ ሻንጣ መጻሕፍት እና የድሮ መጻሕፍቶች ካሏችሁ ትርፍ የሆነ ማትጠቀሙበት ወይም ከሀገር ቤት ስትሄዱ ያገኛችኋቸውን መጻሕፍቶች መንፈሳዊ መጻሕፍቶችን በዚህ ሀገርም ደግሞ በእንግሊዘኛ የተጻፉ ለልጆች አገልግሎት የሚሰጡ ልጆች የሚጠቀሙባቸው እንደዚህ ያሉ መጻሕፍቶችንም ይዛችሁ ብትመጡ ለላይብረሪው ይጠቅመናል። ለልጆቻችን ለትውልድ ይጠቅማል። ለትውልድ ሰርተን ማለፍ አለብንና እግዚአብሔር የታሰበውን ሁሉ ያከናውንልን። በሰላም እንደመጣችሁ በሰላም ይመልሳችሁ። እግዚአብሔር በረከቱን ያብዛላችሁ። ምናልባት ጸበሉ ስትሄዱ እንደ ትናንቱ ችግር ካለው እግዚአብሔር ባርኳቸዋል። አታስቡ። ያው ፈተና ነው አንዳንዴ ገዳም ላይ እና ከአቅም በላይ የሆነ ነገር ከሆነ ምንም ማድረግ ስለማንችል ውሃ ይጠፋል። ብዙ ጊዜ እየጠፋ ተቸግረናል። ያ ነው አሁን የገጠመን። መብራት ውሃ ይጠፋል፣ ኤሲ ይጠፋል። ያው ካለው አካባቢ አንጻር አሁን ላለፈ አንድ ወር ውሃ የለም። እዚህም ያው ትናንት ትንሽ መጣች ሄደች። ትልቁ ቤት አሁን ምንም የለም። እንዲያውም ትንሽ እዚህ ነበር የሚሻለው። የሆነው ሆኖ ባለው ተጠቀሙ። ከሌለ ጸበል ጠጥታችሁ እዚህ ያለ ከሱ ትሄዳላችሁ። እግዚአብሔር ይባርካችሁ። ለዓመቱ በሰላም ያድርሳችሁ። በሰላም እንደመጣችሁ በሰላም ይመልሳችሁ። እግዚአብሔር ከሁላችን ጋር ይሁን። አርንኖ አርስትየክሙ ቅድመ እግዚአብሔር አምላክነ በደብፁ ሊቀ ጳጳስነ ከመ ይባርከነ እግዚአብሔር ይባርከነ። አቤቱ ሕዝብን አድን ርስትህንም ባርክ። አቤቱ ሕዝብን አድን ርስትህንም ባርክ። አቤቱ ሕዝብን አድን ርስትህንም ባርክ። ጠብቃቸው እስከ ዘላለሙም ድረስ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃሃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃት። ከዚህ ቅዱስ ቤተ ክርስቲያን መጥታችሁ ተሰብስባችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም የተቀበላችሁ በቃሉ የተጽናናችሁ በጸሎት የበረታችሁ
ላለፈው ይቅር ይበላችሁ፣ ለሚመጣው የሚጠብቃችሁ። ስጋ መለኮት ስለሚባል ስጋው ስለሚሆን ስጋው ስርዓትና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር የባህሪ ልጅ በድንጋሌ ስጋ በድንጋሌ ሕሊና ምትምት የምትሆን የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ እኔንና እናንተን ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስን በላ 12 በእንተ እግዝእትነ ማርያም መሐረነ ክርስቶስን በላ 12 ኦ እግዚእ ኢየሱስ ክርስቶስ ስርየ ኃጢአት የኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ምስለ ኩልክሙ ምስለ መንፈስከ አሜን። ለአክብርቲሁ በሰላም ስሬት የኩነነ ዘተመጦነ ስጋ ከወደ መካባነ በመንፈስ ነኪል ኩሉ ኃይሎ ለጸላይ በረከተ ዲከ ቅድስንተ ምረት ምረት ኪያሃል ሴፎ ኩልና ኩሉ ምግባረ ኩያሰነ ወውስተ ኩሉ ምግባረ ሰናይ ደምረነ ብሩክ ሰዋ በነስቀ ቅዱስ ወደሞ ከጸጋ ነሳይነ ወይ ወት በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲአነ ጸጋ ዘእመንፈስ እጽው በሰላም በሰላም ግቡ